የሆነ ነገር ለመቅሰም ነው። ሙቼ ነው ማላምናቸው ሙቼ አይቢ ማለት ነው ማታምኘው እንዲው ወደዛ ብትሉ ወደዚህ ብትሉ እንዲው ኢንሻአላህ በአላህ ፍቃድ እኛና የማርክ ደጋፊዎች መቼም አንጣላም፣ መቼም አንጣላም። እኛ መቼም እንደዚህ ተዘግቆ ይሞታል እንጂ እኛ መቼም አንጣላም። እኛ እኔ አሁን ማርክን እንወዷለን፣ የምንጣላለን እኛ ምስሮን እንጣላለን። ምን አረጉ የደረሱ እንዴ? ዝብሮ መጣላት አለ እንዴ? ምን አረጉ? ወድም የእውነት ነው ምንሽሙዬ። አሁን እኛ እኮ ማለት ነው እነሱም እኛ እየመጡ እኛ ጋር እየመጡ እኛ ምን እነሱ ጋር እየሄድን ስላዩሉ ተናደዋል። እነዛኞቹ የእውነት ነው ምንሽ በጣም ነው የጨሱት። እነሱ ቆዩ ከጨሱ እኮ እንትን ሄደው ጎንቢስታ ሄደው ይሄ ከአገልግሎት መስጫ ውጭ ሆኗል። ሌላ ቀዩን ተባሉ እኮ ጨሰአነታለም ያ ቆይ መጣም ቆይ ሩታዬ ማለት ነው። ለምንድን ነው እንደተነጋገር ነው ማንተዋቸው? ሲሳደቡ ይገሩ። ለምንድን ነው ርዕስ የሚነሳው? ስለዚህ ጉዳይ እነሱ ካልደከማቸው ይጻፉ። ማነው ሚዩት ያደረጋት? እናንተ አንቺ ሩታ ወይ ማነው ሚዩት ያደረጋት? ልጅቷን ከዚህ የጻፈችዋለች። እኔ ምን አውቃለሁ? እኔ ስልኩንም አልነካው። ማነው ሚዩት ያደረጋት? ማነው ስሟ? ሚዩት ያደረጓት ማርያምን። እኔ ራሱ ጠፋችብኝ። አውቃታለሁ። የኛው ልጅ ነች። ኧረ ሚዩት አልተደረገችም። አለች እኮ መጣ። ውዶች እየሸራ አድርጋልኛለ ልጅ አዳዲስ ህጎች ራሱ ግን አዳዲስ ህጎች ግን ራሱ አይምሮ ቢሰጥ አድርጉን። እኛ ሰላም ነው የምንፈልገው። ሰላማችንን አትንሱን። እኔ አንድ ነገር ልንገራቸው። የሶስቱን ግሩፖች ሰላም ነው የምንፈልገው። ለምን ከማርክ ደጋፊ ጋር ታረቁ ብሎ ዩቱበሩ ተነሳብን፣ ቲክቶከሮቹ ተነሱብን። እነሱ ለምን ሰላም ይፈልጋሉ ታዲያ? እንጫወታለን፣ እንስቃለን። እንደው በጣም ግሩፕ ራሱ በኢሞ አለን። ከቲክቶክ አልፈን ግሩፕ ኢሞ አለን። ደስ ስንል ብታይ እየሳቅን እየተጫወት ነው። ምን ታደርጋላቸው? ረርበሉ እንግዲህ ድፍረታቸው ተፈጥሮ ነው። ለምን ታረቀ ብሎ አለ። ምህረትዬ እንኳን ደስ አለሽ ውዴ። ምን ነው ምህረትዬ፣ ምን አገኘሽ? እንኳን ደስ ያለሽ። ከእስር ቤት ወጥቼ ነው። ሰላም ቤተሰቦች፣ እንዴት ናቸው? አንቺ ተፈጥሮ ነው ምህረት። መች ታስረሽ? እስር ቤት ስልሽ ከባዳም እስር ቤት ማለት ነው። ወጣሽ ለራስሽ ነገር ነች። አይ ሴትዮዋ በጣም አስቸጋሪ ነበረች። ያው ባልታሰበ ሰዓት ያው ካንስሌሽን ምናምን ሰጠኝ ምናምን ወጣሁ። ራስሽን ጠብቂ። ወጣሁ ብለሽ እንትን በይ። ወጣሁ ብለሽ ራስሽን ጠብቂ በስነ ስርዓት እሺ። የትኛው ፎቅ ላይ ነው ያለሽው? የሆነ ነገር ለመቅሰም ነው። ሙቼ ነው ማላምናቸው ሙቼ አይቢ ማለት ነው ማታምኘው እንዲው ወደዛ ብትሉ ወደዚህ ብትሉ እንዲው ኢንሻአላህ በአላህ ፍቃድ እኛና የማርክ ደጋፊዎች መቼም አንጣላም፣ መቼም አንጣላም። እኛ መቼም እንደዚህ ተዘግቆ ይሞታል እንጂ እኛ መቼም አንጣላም። እኛ እኔ አሁን ማርክን እንወዷለን፣ የምንጣላለን። እኛ ምስሮን እንጣላለን። ምን አረጉ የደረሱ እንዴ? ዝብሮ መጣላት አለ እንዴ? ምን አረጉ? ወድም የእውነት ነው ምንሽሙዬ። አሁን እኛ እኮ ማለት ነው እነሱም እኛ እየመጡ እኛ ጋር እየመጡ እኛ ምን እነሱ ጋር እየሄድን ስላዩሉ ተናደዋል። እነዛኞቹ የእውነት ነው ምንሽ በጣም ነው የጨሱት። እነሱ ቆዩ ከጨሱ እኮ እንትን ሄደው ጎንቢስታ ሄደው ይሄ ከአገልግሎት መስጫ ውጭ ሆኗል። ሌላ ቀዩን ተባሉ እኮ ጨሰአነታለም ያ ቆይ መጣም ቆይ ሩታዬ ማለት ነው። ለምንድን ነው እንደተነጋገር ነው ማንተዋቸው? ሲሳደቡ ይገሩ። ለምንድን ነው ርዕስ የሚነሳው? ስለዚህ ጉዳይ እነሱ ካልደከማቸው ይጻፉ።
ማነው ሚዩት ያደረጋት እናንተ? አንቺ ሩታ ወይ ማነው ሚዩት ያደረጋት? ልጅቷ ከዚህ እየጻፈችዋለች። እኔ ምን አውቃለሁ? እኔ ስልኩንም አልነካው። ማነው ሚዩት ያደረጋት? ማነው ስሟ? ሚዩት ያደረጓት ማርያምን። እኔ ራሱ ጠፋችብኝ። ታውቃታለሁ፣ የኛው ልጅ ነች። ኧረ ሚዩት አልተደረገችም። አለች እኮ መጣ ውዶች እየሸራ አድርጋልኛለ ልጅ ኧረ አዳዲስ ህጎች ራሱ ተው ግን አዳዲስ ህጎች እናንተ አዳዲስ ህጎች ግን ራሱ አይምሮ ቢሰጥ አድርጉን። እኛ ሰላም ነው የምንፈልገው። ሰላማችንን አትንሱን። እኔ አንድ ነገር ልንገራቸው። የሶስቱ ግሩፖች ሰላም ለምን ከማርክ ደጋፊ ጋር ታረቁ ብሎ ዩቱበሩ ተነሳብን፣ ቲክቶከሮቹ ተነሱብን። እነሱ ለምን ሰላም ይፈልጋሉ ታዲያ? እንጫወታለን፣ እንስቃለን። እንደው በጣም ግሩፕ ራሱ በኢሞ አለን። ከቲክቶክ አልፈን ግሩፕ ኢሞ አለን። ደስ ስንል ብታይ እየሳቅን እየተጫወት ነው። ምን ታደርጋላቸው? ረርበሉ እንግዲህ ድፍረታቸው ተፈጥሮ ነው። ለምን ታረቀ ብሎ አለ። ምህረትዬ እንኳን ደስ አለሽ ውዴ። ምን ነው ምህረትዬ፣ ምን ያገኘሽ? እንኳን ደስ ያለሽ። ከእስር ቤት ወጥቼ ነው። ሰላም ቤተሰቦች እንዴት ናቸው? አንቺ ተፈጥሮ ነው ምህረት። መች ታስረሽ? እስር ቤት ስልሽ ከባዳም እስር ቤት ማለት ነው። ወጣሽ ለራስሽ ነገር ነች። አይ ሴትዮዋ በጣም አስቸጋሪ ነበረች። ያው ባልታሰበ ሰዓት ያው ካንስሌሽን ምናምን ሰጣኝ ምናምን ወጣሁ። ራስሽን ጠብቂ። ወጣሁ ብለሽ እንትን በይ። ወጣሁ ብለሽ ራስሽን ጠብቂ በስነ ስርዓት እሺ። የትኛው ፎቅ ላይ ነው ያለሽ? የሆነ ነገር ለመቅሰም ነው። ሙቼ ነው የማላምናቸው። ሙቼ አይቢ ማንን ነው የማታምኚው? እንዲያው ወደዛ ብትሉ ወደዚህ ብትሉ እንዲያው ኢንሻላ በአላህ ፍቃድ እኛና የማርክ ደጋፊዎች መቼም አንጣላም። መቼም አንጣላም። እኛ መቼም እንደዚህ ተዘግቆ ይሞታል። እኛ መቼም አንጣላም። እኔ አሁን ማርክን እንወዷለን። ለምንጣላለን? እኛ ምስሮን እንጣላለን። ምን አረጉ? የደረሱብን ዝም ብሎ መጣላት አለ እንዴ? ምን አረጉ? ወድም የእውነት ነው የምልሽ ሙዬ። አሁን እኛ እኮ ማለት ነው እነሱም እኛ ጋር እየመጡ እኛም እነሱ ጋር እየሄድን ስላዩን ተናደዋል። እነዛኞቹ የእውነት ነው የምልሽ በጣም ነው የጨሱት። እነሱ ቆዩ ከጨሱ እኮ እንትን ሄደው ጎሚስታ ሄደው ይሄ ከአገልግሎት መስጫ ውጭ ሆኗል። ሌላ ቀዩን ተባሉ እኮ ጨሳ አንታለም። ያ ቆይ መጣም ቆይ ሩታዬ ማለት ነው። ለምንድን ነው እንደተነጋገር ነው ማንተዋቸው? ሲሳደቡ ይገሩ። ለምንድን ነው ርዕስ የሚነሳው ስለዚህ ጉዳይ? እነሱ ካልደከማቸው ይጻፉ። ማነው ሚዩት ያደረጋት እናንተ? አንቺ ሩታ ወይ ማነው ሚዩት ያደረጋት? ልጅቷ ከዚህ እየጻፈችዋለች። እኔ ምን አውቃለሁ? እኔ ስልኩንም አልነካው። ማነው ሚዩት ያደረጋት? ማነው ስሟ? ሚዩት ያደረጓት ማርያምን። እኔ ራሱ ጠፋችብኝ። ታውቃታለሁ፣ የኛው ልጅ ነች። ኧረ ሚዩት አልተደረገችም። አለች እኮ መጣ ውዶች እየሸራ አድርጋልኛለ ልጅ ኧረ አዳዲስ ህጎች ራሱ ተው ግን አዳዲስ ህጎች እናንተ አዳዲስ ህጎች ግን ራሱ አይምሮ ቢሰጥ አድርጉን። እኛ ሰላም ነው የምንፈልገው። ሰላማችንን አትንሱን። እኔ አንድ ነገር ልንገራቸው። የሶስቱ ግሩፖች ሰላም ለምን ከማርክ ደጋፊ ጋር ታረቁ ብሎ ዩቱበሩ ተነሳብን፣ ቲክቶከሮቹ ተነሱብን። እነሱ ለምን ሰላም ይፈልጋሉ ታዲያ? እንጫወታለን፣ እንስቃለን። እንደው በጣም ግሩፕ ራሱ በኢሞ አለን። ከቲክቶክ አልፈን ግሩፕ ኢሞ አለን። ደስ ስንል ብታይ እየሳቅን እየተጫወት ነው። ምን ታደርጋላቸው? ረርበሉ እንግዲህ ድፍረታቸው ተፈጥሮ ነው። ለምን ታረቀ ብሎ አለ። ምህረትዬ እንኳን ደስ አለሽ ውዴ።
ምን ነው ምራትዬ? ምን አገኘሽ? እንኳን ደስ ያለሽ። ከእስር ቤት ወጥቼ ነው። ሰላም ቤተሰቦች እንዴት ናቸው? አንቺ ተፈጥሮ ነው ምህረት መች ታስረሽ? እስር ቤት ስልሽ ከባዳም እስር ቤት ማለት ነው። ወጣሽ ለራስሽ ነገር ነች። አይ ሴትዮዋ በጣም አስቸጋሪ ነበረች። ያው ባልታሰበ ሰዓት ያው ካንስሌሽን ምናምን ሰጣኝ ምናምን ወጣሁ። ራስሽን ጠብቂ። ወጣሁ ብለሽ እንትን በይ። ወጣሁ ብለሽ ራስሽን ጠብቂ በስነ ስርዓት እሺ። የትኛው ፎቅ ላይ ነው ያለሽው? የሆነ ነገር ለመቅሰም ነው። ሙቼ ነው የማላምናቸው። ሙቼ አይሚ ማለት ነው ማታምኚው እንዲው ወደዛ ብትሉ ወደዚህ ብትሉ እንዲው ኢንሻላህ በአላህ ፍቃድ እኛና የማርክ ደጋፊዎች መቼም አንጣላም። መቼም አንጣላም። እኛ መቼም እንደዚህ ተዘግቆ ይሞታል። እኛ መቼም አንጣላም። እኔ አሁን ማርክን እንወዷለን። ለምንጣላን? እኛ ምስሮን እንጣላለን። ምን አረጉ? የደረሱ ዝብሮ መጣላት አለ እንዴ? ምን አረጉ? ወድም የእውነት ነው የምልሽ ሙዬ። አሁን እኛ እኮ ማለት ነው እነሱም እኛ እየመጡ እኛ ጋር እየመጡ እኛ እነሱ ጋር እየሄድን ስላዩሉ ተናደዋል። እነዛኞቹ የእውነት ነው የምልሽ በጣም ነው የጨሱት። እነሱ ቆዩ ከጨሱ እኮ እንትን ሄደው ጎሚስታ ሄደው ይሄ ከአገልግሎት መስጫ ውጭ ሆኗል። ሌላ ቀዩን ተባሉ እኮ አንጣላም። ያ ቆይ መጣ ቆይ እውታዬ ማለት ነው። ለምንድን ነው እንደተነጋገር ነው ማንተዋቸው? ሲሳደቡ